አንኮበር ሪጅ ነበር በቅርብ ለስራ አንኮበር ሪጅ ነበር በቅርብና እዛ አንድ የሚገርም ታሪክ አጋጥሞኝ ነበር እና ታሪኩ ምንድነው መሰለ ዳግማዊ አጤ ምኒልክ ያው የተወለዱት እዛው አካባቢ ነውና እዛው አካባቢ ኖረው ንግስናቸውን ሲይዙ ቤተ መንግስታቸውን ቆርቆረው የኖሩት እዛው አንኮበር ላይ ነውና በግራ 45 በቀኝ በኩል ደግሞ 45 ጠባቂዎች ነበራቸው እና ባንድ ደግሞ ሌላ የታሪክ አጋጣሚ ከዛ ካንኮበር ተነስተው ወደዚህ አሁን ወዳለንበት እንጦጦ ተራራ ላይ ያለው እዛ ባሻገር ቤተ መንግስታቸው አለና እዛ ላይ መስፈር ይፈልጋሉ እና 90ንም ይዘዋቸው ይመጣሉ እና ይዘዋቸው ከመጡ በኋላ ሲያዩ 45ቱ እንደማያስፈልጉ ያስባሉ ስለዚህ በቃ እናንተ 45ታችሁ ሂዱና የቀደመውን ያንኮበሩን ቤተ መንግስት ጠብቁ ብሎ ይልኳቸዋል ተመለሱ አሏቸው እና ሄዱ ተመለሱ የቀደመውን ያንኮበር ቤተ መንግስት መጠበቅ ጀመሩ ማለት ነው ዘመናት አለፉ 10 ዓመታት 20 ዓመታት ተላለፉ ብዙ ነገር አለፈና ሁሉም ጠባቂዎች አሁን ባሁን ጊዜ በህይወት የሉም ከአንዱ በስተቀር ማለት ነው አንዱ ግን እስካሁን በህይወት አሉ እንግዲህ ሳቸውም ያሉት ምንድነው አንኮበር ሂዱና ጠብቁ ከተባሉት ከ45ቱ መካከል አንዱ ሳቸው ናቸው ዘውዴ ነሲቡ ይባላሉ እስካሁን ድረስ በህይወት አሉ በጣም ይገርም እና አሁን ደግሞ ምን አሰብኩኝ መሰለ ይሄንን ታሪክ በቀጥታ ለተመልካቹ ማድረስ ፈለኩኝ የዘውዴ ነሲቡን አጠቃላይ የህይወት ታሪክ የሚዳስስ ይሆናል ማለት ነው እና በቀጥታ ሳቸውን ፍለጋ ነው ወደ አንኮበር ሄደው ማለት ነው ስለዚህ አብረን ብንሄድ በጣም ደስ ይለኛልና ያን እንግዲህ በቤተ መንግስት የነበሩ አጫዋቾች ነበሩ ልክ ያዘመሩ ግጥም እየተቀበሉ ቅኔ የሚቀኙ ነበሩ ማለት ነውና ያንን ዘመን ደግሞ አንተ አስታውሰኝ ስለዚህ ባን ባሰላ አድርገህ ወደ አንኮበር ሸኘኝ ማለት ነው አሪፍ ምርጥ የሸዋ ነገስታት እንደ በጋና ክረምት እየተፈራረቁም ግዛታቸውን ሲያሰፉና ሲያጸኑ መናገሻቸው አድርገውት ወደ ነበረ የደጋ ምድር እየሄዱ ነው ውርጩ ወደሚጋረፈው ብርዱም ወደሚያንዘፈዝፈው ወደ አንኮበር አምባ እየተጣደፍኩ ነው ጀንበር በወደቀ ሰዓት ሁሉም ዛሬም ይነጋለት ይሆን እያለም ቀየው በጭንቅ ስለሚብሰለሰልለት አንድ የሰው ጉዳይ እኔንም ገስቶኛል ወዲያም ሮጦም ለዚሁ ነው የሰማሁትን ሁሉ በአይኔ ካየው እውነትም ስስ ስለሚባሉ ንጋቶች እውነትም ስስ ስለሚባሉ ምሽቶች ከልብ አምናለሁ በእነዚህ ደብዛዛ ንጋትና ምሽቶች ተጽፎ ያለፉ ግን ደግሞ ያልተነገረላቸው ታሪኮች ከባለ ታሪኮቹ በቀር ለሰው ባዳ ለአገሩ እንግዳ ክስተቶች ሆነው ይቀራሉ ገልጦ የሚያነባቸው መርማሪ እስኪመጣ ድረስም አንደበት የላቸውም በርካታ አይኖች ቢያዩ ያላስተዋሏቸው እልፍ ጆሮዎችም ቢሰሙ ያላደመጧቸው ግና ማለፊያ ትዝታም የሚወደዱም የታሪክ ምዕራፎች እንደሚሆኑ አምናለሁ ከነዚህ ድንቅና ብርቅ ያልተነበቡ የታሪክ ምዕራፎች መካከልም እነሆ አንዱን ምዕራፍ እገልጣለሁና ከልቦናችሁ አድምጡም ይህ የሚገባ ነውና ለማውጋቸው ጨዋታ ሁሉ መጀመሪያና የቀደመው ነገር ይህ ነው ከ150 ዓመታት ጊዜ ያላነሰ ወደ ኋላ የሚጎትት የነገሬ ሁሉ መጀመሪያም ይህ ነው እናገራለሁና አሁንም አድምጡም በወቅቱ የነበሩ የሸዋ ንጉስ ፈጣን እንደ ነፋስ ቀልጣፋ እንደ ልምጭ ውብ እንደ አበባ ደማቅ እንደ ፀሐይ ይሆኑ ማለፊያ ብቻ አይደሉ የተወደዱ ቆነጃጅቶችን እባክህን ግንባራ ከሚያስበረግግ ቁፍጣን ወንዶች ጋር ቀላቅለ በቶሎ ላክልኝ አደራ አደራ ብለው መልእክተኛን ወደ ጅማ አካባቢ ይሰዳሉ እዚያ ላለ አንድ አጋራቸው
ከወራት ጉዞና እድሜ በኋላ ያጋራቸው ቃላቸውን ፈጸመ። የጅማ አካባቢ ቆነጃጅትና ቆፍጣና ወንዶች እዚህ አንኮበር አምባ ላይ ሰፈሩ። ግማሾቹ የልፍኙ አሳላፊ፣ ግማሾቹም የንጉሱ ጠባቂና የቅርብ ወዳጅ ሆኑ። ከነዚህ የጅማ ሰዎች መሃል ግን አንዲት እንደ ምንጭዋ ኩልል ጥርት ያለች የንጉሱ ጠጅ ጣይ አጎጠጎጥ የነበረች አሉ። ታዲያላችሁ በቤተ መንግስቱ ዙሪያ ያሉ በርካታ ጎረምሳና ጎልማሳ አይኖቻቸውን በሷ ላይ ያሳረፉ ማለፊያና ማግደም ያሳጧት። ልጅቱ ምን ታድርግ ጥብብ ጭንቃላት አሉ። በዚህ መሃል የንጉሱ ስጋ አውራጅና ጮማ ወዳጅ የሆነ አንድ ደንዳና ኮበሌ አይጠጓ አጠጋግ እየተጠጋ ይጎነተላት ገባም። ወግነውና አጎጠጎጤዋ ተሽኮረመመች አሉ። አጅሬ ግን ዋዛ አልነበረም። አንድ ቀን እጇን ጠምዝዞ ያዛትና እንቅልፉን አብሯት ተኛ አሉ። ወደደችውም፣ ጸነሰች፣ ከዚያ ተጋቡም። ከዚያም የበኩር ልጇን ወለደች። ልጇንም ዘውዴ ብላ ጠራችው። ልጁም በአካባቢው ወግና ሥርዓት ተኮትኩቶ አደገ። ከአሁን ወዲያም የማወራችሁ በእናቱ ጠጅ ሙያዋን ወዳጅ በአባቱ ጩማ ኑሮን አውራጅ ስለሆነው ታሪከኛ ግለሰብ ነው። ዘውዴ ነሲቡ ከወተቱ ነው ወይንስ ካየሩ? ከወተት ከቅቤው ወይንስ ካየሩ? ባክጠይቅልኝ እንዴት እንደኖሩ አሁን ወደ አንኮበር አምባ ብቻ ሳይሆን ወደ ዘውዴ ነሲቡ ታዛ እየገሰገስኩ ነው። እናቱ የልጇን መጠሪያ ዘውዴ ስትለው ዘውድ መድፋቱ ታይቷት ይሁን አሊያም መቼም ምኞት አይከለከል ምኞት የደካማ እራት ብላ ተመኝታ ይሁን ወይም ሌላ ባላውቅም የሕፃን ግን በአንኮበር ተረተርና አምባ ላይ ዘውዴ የሚል ስያሜውን አንግቦ ከሌሎች የዕድሜ እኩዮቹ ጋር ሲዘልና ሲፈነጥዝ አደገ። ከበጎቹ ጋር ሲሯራጥ፣ ሲወድቅ፣ ሲነሳ፣ ሲጥል፣ ሲያነሳም በደጋው ምድር አምባሰል ዳመና የእጁን ፀሐይ ነው። አምባሰል ዳመና የእጁን ፀሐይ ነው። መጣት ዝታዋ